ኢራን ከ200 በላይ ሚሳኤሎችን ወደ እስራኤል ተኩሳለች። አድማጭ ተመልካቾቻችን እንዴት አደራችሁ? የሰዓቱ መረጃ ይዤላችሁ ቀርብ ያለው በትናንትናው ዕለት እንግዲህ እስራኤል በኢራን ላይ በፈጸመችው ጥቃት የኢራን አጸፋዊ ምላሽ የተጠበቀ ነበር። ይህም እንግዲህ ጥቃት በዛሬው ዕለት እንግዲህ አዳሩን ማለት ነው እንግዲህ ሲሰነዘርባት ነው ያደረው። 200 የሚጠጉ ሚሳኤሎች ተተኩሰው ከነዚህም ውስጥ እንግዲህ ወደ በርካቶችም ንጹሃን እንደተገደሉ ወደ 40 የሚደርሱ እንግዲህ ሰዎች ተገድለዋል። እንደዚሁም ደግሞ የእስራኤል መከላከያ ሚኒስቴር ቢሮ እንደተመታም መረጃዎች ወጥተዋል። በዚህ ጥቃት እንግዲህ አሜሪካ በርካቶችን ሚሳኤሎች ተከላክያለሁ ስከላከልም ነበር ስትል በባለስልጣናቶቿ በኩል ይፋ የሆነ መግለጫ አውጥታለች ነው እየተባለ የሚገኘው። የእስራኤል የመከላከያ ሚኒስቴር ባወጣው መግለጫ የኢራን ይህ ድርጊት ቀይ መስመር የጣሰ ነው፣ ከዚህ የባሰ ጥቃት ይጠብቃታል ሲሉ አስጠንቅቀዋል። አዳሩ እንግዲህ ቴልአቪቭን ጨምሮ ሌሎች ዋና ዋና ከተሞችም እንግዲህ በጥቃቱ ሲታመሱ ወይም ከባድ ፍንዳታ ሲያስተናግዱ ማደራቸውን በምስል የተደገፈ መረጃዎች እየወጡ እንደሚገኙ መረጃዎች አሁን ያስኩላችሁ መረጃ እነዚህ ይገኛሉ። መረጃውን ተከታትለን እንደደርስላችሁ ይሆናል። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ።